ረጅም ከሆንክ ወይ ሱሪ ያጥራል ወይ አስተሳሰብ ያጥራል። በቃ ከሁለት አንዱ ዲስኦርደር አለብህ። ለምን ሁሉንም አንድ ላይ አታካት አንተ ኮባ። ቁመትና ንፍጥ ለጅል ነው። ሰሞኑን ምን አግኝታችሁ እንደሆነ አላውቅም፣ በጣም አንተክተካችኋል። ረጃጅም ነን ባዮች ካሁን ከድርጊታችሁ ትቆጠባላችሁ ትመለሳላችሁ ብለን ስናስብ ጭራሽ እየባሰባችሁ ማን አይዟችሁ እንዳላችሁ አላውቅም። ቀን በቀን እየባሰባችሁ ቲክቶክና ሜም መስሪያ ሆነናል። ይህንን እኮ ነው እኔም ስናገር የነበረው። ረጅም ከሆንክ ወይ ሱሪ ያጥራል ወይ አስተሳሰብ ያጥራል። በቃ ከሁለት አንዱ ዲስኦርደር አለብህ። ለምን እዛው አታረጉትም ወይ? ጨውየውን እዛው ከደመና በላይ በምትሉበት ቦታ አታረጉትም ወይ? ወደ ታች ለምን ትመጣላችሁ? ወደ እናንተ አልመጣንም አይደል? አሁን እኔ ጉንፋን አሞኛል። ትላንትና ሐኪም ቤት ሄጄ ዶክተሩ መርምሮኝ በቃ የወፍ ጉንፋን ነው አለኝ። ከእናንተ ራስ አልወርድም። እዛ እናንተ ናችሁ ከነሱ ጋር የምትሉት። ቁጢጥ ስትሉ ለእኛ ታጋባብናላችሁ። እኛ መከራ ብቸኛ ጥቅማችሁ እኮ አምፖል ያለ ወንበር ስለምትፈቱልን ነው። ሌላ ምንም ጥቅም የላችሁ። አሁን ለምን በአንድ በሁለት ተውሳኮች ምክንያት ሰፊውን ረጅም ህዝብ እንድንናቆር ታስገድዱናላችሁ? ለምን ከልለ እየጠቆምክ አንተ አጭር ነህ አንተ ጎደሎ ነው እያልክ ስሙን እየጠራ አሰደው። ሁሉንም አንድ ላይ አታካት አንተ ኮባ። ኧረ ቆሰልኩ። ከዚህ በላይማ ትጠምዱኛላችሁ። የምር ለጨዌ ነው ደግሞ ለጨዌ ነው። አሁን ኮመንት ላይ ሹፏቸው አቻችሮቹ ድክ እያሉ ይመሻችሁ። በደንብ ልልበሉ። ረጃጅሞች ከተሳደቡ መልሱላቸው። ረጃጅሞች ግን ጨዌ ነው። የአራዳ ልጆች ናቸው፣ ይገባቸዋል። እኔ በክፉ አትሰዱብኝ። ያው አሁን እኮ ሰግጦ የሚሳደባል እኮ ገብቶ አንተ እንትን ምናምን ቢል እንደዛ ከሆንክ የረጅም ጀለ። ለማንኛውም ለጨዌ ነው እንዳይደብራችሁ። ይመቻችሁ።